ዜና በዝርዝር በቤኒሻንጉል ክልል መተከል ዞን የቡሌን ወረዳና አካባቢው ነዋሪዎች ከ20 በላይ ሰዎች ከተገደሉበትና ከተማይቱ ላይ ጥፋት ካደረሰው የአርቡ ጥቃት ወዲህ ስጋት ውስጥ እንዳሉ እየተናገሩ ነው። የኢትዮጵያ መንግስት ኦነግ ሸኔ በሚል ስም በአሸባሪነት የፈረጀው የኦሮሞ ነጻነት ሰራዊት ወይም ኦነሰብ ታጣቂዎች ናቸው የተባሉ ትናንት ማታም 3 ቀበሌዎችን ሊቆጣጠሩ ነው በመባሉ ባጫረው ስጋት ነዋሪዎች ከቤት ውጭ ማደራቸው ተገልጧል። መንተጋፍቶት ስለሺ ተከታዩን ዘገባ አጠናቅሯል። በመተከል ዞን ቡሌን ወረዳና አጎራባች ቀበሌያት ነዋሪዎች ሰሞኑን የሸኔ ታጣቂዎች አደረሱት ከተባለው መጠነ ሰፊ ጥቃት ወዲህ ስጋት ላይ መሆናቸውን ዛሬ ለዶቼ ቬሌ ተናገሩ። የሸኔ ታጣቂዎች ናቸው የሚባሉት ኃይላት ባለፈው አርብ ቡሌን ከተማና ነዋሪዎች ላይ ባደረሱት ጥቃት ቢያንስ 15 የጸጥታ አባላትን ጨምሮ ከ20 በላይ ሰዎች መገደላቸው ተገልጧል። በትናንትናው ዕለትም እነኙ የኢትዮጵያ መንግስት ኦነግ ሸኔ በሚል ስም በአሸባሪነት የፈረጀው የኦሮሞ ነጻነት ሰራዊት በምህጻሩ ኦነሰ ታጣቂዎች ዶቢ ማጣና በኩጅ የተባሉ 3 ቀበሌያትን ሊቆጣጠሩ መሞከራቸው ተገልጧል። ማታ ይገባሉ በሚል ስጋት ማህበረሰቡ ቤቱ አልተኛም። አጋጣሚ ሆኖ ደግሞ ሳይገቡ አደሩ። ትልቅ ስጋት ውስጥ ነው ያለ። አርብ ዕለት ብርቱ ጥፋት አደረሱ የተባሉት የኦነሰ ታጣቂዎች በትንሽ ግምት ከ400 በላይ መሆናቸውን አንድ የዓይን እማኝ ተናግሯል። ከንጋቱ 11 ሰዓት ከ50 ደቂቃ የጀመረው ጥቃት የተጠናቀቀው ከረፋዱ 4 ሰዓት ከ40 ደቂቃ አካባቢ ነው። ማውጣናዎች አየት ጨምረው ነበር። ሲልቨርስ መጣው የሽፋን ድምጽ ሲያሰሙ ከተማው ወጥቶ ስጋቶች ነበሩ። ታች ትናንትና አሁን ቀበሌዎችንም ለመቆጣጠር ሞክረው ነበር። በአካባቢው የሚንቀሳቀሰው የቦሮ ዲሞክራሲያዊ ፓርቲ ዓለም አቀፍ ዘርፍ ኃላፊ እንዲሁም የተወካዮች ምክር ቤት አባሉ ዶክተር መብራቱ አለሙ የሸኔ ሽብር ቡድን ምስራቅ ወለጋ አካባቢ በጸጥታ ኃይል ሲመታ ብዙ ቁጥር ያላቸው ኃይሎች አባይን ወንዝ ተሻግረው ነው ወደ መተከል የገቡት ወደ ድባጢ ወረዳ ብዙ ቀበሌዎች ጋር አሁን የሸኔ እንቅስቃሴ ነው በብዛት ያለው። ታጣቂዎቹ ባንኮችን እንደመዘበሩ፣ ቴሌኮሙኒኬሽን ተቋማትን እንደሰባበሩ፣ በርካታ የመንግስት ተቋማት ላይ ብርቱ ጥፋት እንዳደረሱ፣ የግል የንግድ ቤቶችና ንብረቶችን እንደመዘበሩም ነዋሪዎች ገልጧል። ወደ 11 አድማ በታኞችን ገለዋል። ወደ 3-4 ፖሊሶችን ገለዋል። ወደ 4-5 ፖሊስ ቆስሏል። ንጹሃን ግለሰብ ተጎድቷል። ብዙ ንብረት ተዘርፏል እና በጣም ዘግናኝ ጊዜ ነው ያሳለፍነው። በአርቡ ጥቃት 6 ሰላማዊ ሰዎች መገደላቸው፣ ሴቶች መደፈራቸውና የወርቅ ጌጦቻቸው መዘረፉን ነዋሪዎች ተናግሯል። በዛሬው ዕለት ቃለ መጠይቁን ባደረግንበት ከሰዓት አካባቢ ተጨማሪ የመከላከያ ኃይል ወደ ከተማይቱ እየገባ እንደነበር ነዋሪዎች ገልጧል። የመከላከያ ኃይል አሁን ለሚሳብ ደርሷል። አሁን ማለት ዛሬ ነው። ታጣቂዎች በአካባቢው ላይ ጥቃት ለማድረስ ቀደም ሲል ይዝቱ ስለነበር ከመንግስት ተገቢው ቅድመ ጥንቃቄ አልተደረገም ሲሉ ግን ነዋሪው ቅሬታቸውን አሰምቷል። ትንሽ ጥንቃቄ ጉድለትም ያለ ይመስለኛል። ወረዳው ላይ ያሉት አድማ በታኞችም ከ40-30 አይበልጡም። ያንን አጀስት አድርገው ጥበቃ መደረግ ያለበት በቸልተኝነት ሳይደረግ ቀረ። ቡሌን ከተማ ከመተከል ዞን ዋና ከተማ ግልገል በለስ 100 ኪሎ ሜትር ግድም ትርቃለች። ዶክተር መብራቱ ታጣቂዎቹ ጥቃት ያደረሱት የኮማንድ ፖስትን አልፈው ነው ብለዋል። የተወሰኑ ቦታዎች ላይ ኮማንድ ፖስት አለ፣ ጋሊሳ የሚባል ቦታ ላይ እሱን አልፎ ነው እንግዲህ የመጡት። በዙሪያ በሙሉ በሸኔ ተከቦ ነው ያለው። እዛ ያለው ኮማንድ ፖስት ራሱ ያ እንዴት እንደሆነ ማህበረሰቡም ጥያቄ እያነሳ ነው። ጥቃቱን አደረሰ ከተባለው ታጣቂ ኃይል በኩል ስለ ጥቃቱ በይፋ የተባለ ነገር የለም። የመተከል ዞን ዋና አስተዳዳሪ አቶ አትንኩት ሽቶ ጋር ደውለን ስብሰባ ላይ መሆናቸውን በመግለጥ ቆይተን እንድንደውል ነግረውን ነበር። ሆኖም ዘገባው እስከ ተጠናቀረበት ጊዜ ድረስ ስልካቸው አይነሳም። በሴት ኢትዮጵያውያን አትሌቶች ላይ የሚፈጸመው ጾታዊ ጥቃት፣ ማጭበርበርና ዘረፋ እንዳሳሰበው የኢትዮጵያ አትሌቲክስ ፌዴሬሽን አስታወቀ። ፌዴሬሽኑ ዛሬ በባለቤቷ ንብረቶቿን በሙሉ መዘረፏን አስታውቃ ጎዳና ለመውጣት ቋፍ ላይ መሆኗን በገለጸችው በዕውቋ አትሌት ገለቴ ቡርቃና ሌሎች ተያያዥ ጉዳዮች ላይ ጋዜጣዊ መግለጫ ሰጥቷል። መግለጫውን ስዩም ጌቱ ተከታትሎታል።
ሰሞኑን በአትሌቲክሱ ዓለም ባተረፈችው ዝናና ተጋድሎ ያፈራቻቸውን ንብረቶች በሙሉ በባለቤቷ መዘረፏን አስታውቃ ወደ ሚዲያ የወጣችው እውቅ ኢትዮጵያዊት አትሌት ገለቴ ቡርቃ የመገናኛ ብዙሃን አብይ መነጋገሪያ የሆነች ነው። በአትሌቷ ጉዳይና ሌሎችም ተያያዥ ጉዳዮች ላይ ዛሬ መገናኛ ብዙሃንን ጠርተው መግለጫ የሰጠው የኢትዮጵያ አትሌቲክስ ፌዴሬሽን ከአትሌቷ ጎን እንቆማለን ብሏል። የፌዴሬሽኑ ፕሬዝዳንት አትሌት ስለሺ ስህን የአትሌት ገለቴ ቡርቃ ታሪክ የበርካታ አትሌቶች ታሪክ ነው በማለት የአትሌቶች ጥቃትና ያለ አግባብ ንብረቶቻቸው የመዘረፉን ጉዳይ በአሳሳቢነቱ አንስቷል። አትሌት ገለቴ ቡርቃ ወደ ሚዲያ ወጥታ የእሷን ብሶት የእሷን ችግር ተናገረች እንጂ በጣም ብዙ የገለቴ ቡርቃ አይነት አትሌቶች የተጎዱ አትሌቶች በጉዳት ላይ ያሉት ልንደርስላቸው የሚገቡ በንብረት ብቻም ላይሆን ይችላል በሞራልም ልንደርስላቸው የሚገቡ አትሌቶች አሉንና እኛ እንደ ፌዴሬሽንም ከጎኗ እንዳለን እንደ አትሌትም ከጎኗ እንዳለን ለመግለጽ እንወዳለን ማለት ነው። የገለቴ ጉዳይ ህዝብ በዚህ ደረጃ ሰምቶታል። ፍትህን በተገቢው መልኩ የሞራል ግንባታንም በተገቢው መልኩ ከኛም ከኢትዮጵያ ህዝብም ታገኛለች ብለን እናስባለን። በኢፍትሐዊ ተጽዕኖዎች ክፉኛ እየተፈተነ ያለው የአትሌቲክስ ስፖርትና ባለሙያዎችን ጥበቃ የሚያደርግለት በዓለም አቀፍ የአትሌቲክስ ፌዴሬሽን የተዘረጋው ሴፍ ጋርዲንግ የተባለ አሰራር በኢትዮጵያ በአስቸኳይ ገቢራዊ እንዲሆንም ተጠይቋል። ሴፍ ጋርዲንግ የሚባል አዲስ አሰራር መጥቷል። ይህንን የትኛውም ዓለም ላይ ያሉ ፌዴሬሽኖች ተግባራዊ እንዲያደርጉና ህጻናትም ሴቶችም አዋቂዎችም ችግር እንዳይገጥማቸው መወዳደር እንዲችሉ በተለይ በአትሌቲክስ ስፖርቱ ላይ ከውጤት አንጻርም ትልቅ ጉዳት እና ችግሩ በጣም ሰፊ እንደሆነ እንድትገነዘቡ ነው። በሴቶች ላይ ብቻም አይደለም የሚደርሰው ጥቃት በወንዶች አትሌቶችም ላይ በጣም ይደርሳል እና ብዙ ችግሮች እንዳሉ እንድትገነዘቡ ያስፈልጋል። የመንግስት የተለያዩ ባለድርሻ ተቋማት የሚያሳትፈው ሴፍ ጋርዲንግ የተባለው ለአትሌቶች ጥበቃ የሚቋቋመው ተቋም በአትሌቶቹ ላይ ያነጣጠረውን ጥቃት እንደሚቀርፍም የገለጹት ደግሞ የፌዴሬሽኑ የሕክምና ከፍተኛ ባለሙያ ዶክተር አያሎ ጥላሁን ናቸው። ከልዩዎቹ ተርታ የምትቀመጥ ድንቅ ሴት ተቸግሬ ያለው አለች። እንግዲህ ህግ ይፈታል። የኛም ፌዴሬሽን አጠገቧ ይሆናል። ሴፍ ጋርዲንግ ሁለንተናዊ ጥበቃ ለአትሌቱ፣ በተቃራኒው ደግሞ ወንጀል የሚሰሩትን የሚከታተል በዓለም አቀፍ ኦሎምፒክ ኮሚቴ ብዙ ተሄዶበታል፣ በዩኔስኮ ብዙ ተሄዶበታል። እኛ ጋር ግን ዘገይ፣ ንጥቂያ መጣ፣ ዝርፊያ መጣ፣ አትሌቶች ከአንዱ ሀገር እየተሸጡ ወደ ሌላ መሄድ፣ ይሄም ራሱ ሴፍ ጋርዲንግ ውስጥ ገባ። ሴክሹዋል ሃራስመንት በጣም በዛ፣ ከመጠን በላይ አትሌቱ ከህፃናት ጀምሮ እስከ አካል ጉዳተኛው አትሌት። በዚህ ምክንያት 2017 ላይ ወርልድ አትሌቲክስ ኖ አለ። በአትሌቶች ላይ የተደቀነው ብርቱ ፈተናዎች ዘርፈ ብዙ ናቸው በማለት በመግለጫው አጽንኦት የሰጠችው የፌዴሬሽኑ ምክትል ፕሬዝዳንት አትሌት መሰረት ደፋር በፊናዋ በጣም በሚያሳዝናቸው ሁኔታ የማትጠብቁት አትሌቶች በአሁኑ ሰዓት ብዙ ችግር ውስጥ ያሉ አሉ። ህፃናት አትሌቶች ጾታዊ ጥቃት ይደርስባቸዋል፣ ጾታዊ ትንኮሳ ይደርስባቸዋል። ከወጡ በኋላ ያለው አይደለም ለመውጣት ሴትነታቸው የሚጠየቅበት ጊዜ ነው ያለው። ወደ ክለብ ለመግባት ማናጀር ለመያዝ ብዙ ጥቃቶች እየደረሱ ነው ያለው። እኔ በዚህ አጋጣሚ ማስተላለፍ የምፈልገው ሴፍ ጋርድ የሚል የአትሌቶችን ጥበቃ የሚል ህግ ስለወጣ በአፋጣኝ ህጉን አጽድቆልን አትሌቶቹ በትክክለኛው መንገድ የሚበለጽጉበትን አጋጣሚ የሚፈጠርበትን ነገር እንዲመቻችልን እኔ መንግስትንም መጠየቅ እፈልጋለሁ።